ከሻወር ስወጣ ለካስ ከኔ ክላስ ከበር ኋላ ተለጥፏል ማለት ነው። ሴትዮዋ ደግሞ እናቱ እንዳጋጣሚ ወደ ሌላ ሀገር ለሕክምና ሄዳለች። እሱ ለካስ ውጭ ያለውን ነገር በደንብ አጣርተዋል። እኔ ደግሞ የማውቀው ታሪክ የለም። በቃ ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው። ስንት አመት ሆነ የመዳም ልጅ የደፈረሽ? አይ 20 ምናምን ይሆነዋል። የ20 ምናምን አመት ጎረምሳ ነው? አዎ። እና የሚገርምሽ ነገር ከዛ በፊት በቃ የሆነ መድኃኒት ምናምን ይወስዳል መሰለኝ። በቃ የሆነ ልሞት ነው ምናምን እያለ ይንጠላጠላል በዚህና እኔ ቆልፌ ምናምን በቃ ራሴን በጣም ነበር የምቆጣጠር ማለት ነው። የሆነ ጦርነት በይ እንደዚህ የሌለ በቃ በጣም እፈራ ነበረ። ግን በቃ እግዚአብሔር የዛ ቀን አጋለጠኝ ማለት ነው። ከዛ ሆነ የቻልኩትን ታግዬ